አንድ ነገር ላስታውስ። ዛሬ ከቤት ስትወጣ ምን እንደሚገጥምህ አታውቅም። የምትገናኘውን ሰው አታውቅም። የምትሄድበትን መንገድ ሁሉ አታውቅም። ነገር ግን እግዚአብሔር ያውቃል። አንተ የማታየውን እርሱ ያያል። አንተ የማታውቀውን እርሱ ያውቃል። አንተ መድረስ የማትችልበትን ቦታ እርሱ ይደርሳል። ስለዚህ ዛሬ ይህንን ጸሎት እስከ መጨረሻው ከኔ ጋር አብረኸኝ ጸልይ። ለራስህ ጸልይ፣ ለልጆችህ ጸልይ፣ ለቤተሰብህ ጸልይ፣ ለምትወዳቸው ሰዎች ሁሉ ጸልይ። ዛሬ እግዚአብሔር መጠጊያ ይሁን። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 91 ከቁጥር 1 ጀምሮ እስከ 2 እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ይህንን ቃል እንደገና አስብ። በልዑል መጠጊያ የሚኖር መጠጊያ ማለት አደጋ ሲመጣ መጠጊያ ማለት አደጋ ሲመጣ የምንሸሸግበት ቦታ ወይም ደግሞ ስፍራ ማለት ነው። ዛሬ መጠጊያችን ሰው አይደለም፣ ገንዘብ አይደለም፣ ስልጣን አይደለም፣ እግዚአብሔር እርሱ ራሱ ነው። ልባችንን ለጸሎት እናዘጋጅ። የሰማይ አባት እግዚአብሔር ሆይ ዛሬ በትሕትና ወደ አንተ እንመጣለን። ብዙ ነገሮችን እንደማንችል እናውቃለን። ሁሉንም ነገር መቆጣጠር አንችልም። የነገን ማየት ፈጽሞ አንችልም። ስለዚህ ዛሬ ሕይወታችንን በታመኑ እጆች ላይ እንጥላለን። ጌታ ሆይ እኔን ጠብቀኝ፣ ቤተሰቤን ጠብቅ፣ ልጆቼን ጠብቅ፣ የምወዳቸውን ሰዎች ጠብቅ። በሚሄድበት ሁሉ ከኔ ጋር ሁን። ጌታ ሆይ ዛሬ ከማይታየው አደጋ ጠብቀኝ፣ ከማላውቀው ክፉ ነገር ጠብቀኝ፣ ከተሳሳተ ውሳኔ ጠብቀኝ። ወደማይጠቅመኝ መንገድ እንዳልሄድ አቤቱ ምራኝ። የሚጎዳኝን ነገር ከፊቴ ፈጽሞ አርቅ። የሚጠቅመኝን መንገድ አሳየኝ። ጌታ ሆይ በሥራ ቦታዬ ጠብቀኝ፣ በመንገድ ላይ ጠብቀኝ፣ በጉዞ ጊዜ ጠብቀኝ፣ በቤት ውስጥ ጠብቀኝ፣ በቀን ጠብቀኝ፣ በሌሊት ጠብቀኝ። ልቤን ከፍርሃት ጠብቅ፣ አእምሮዬን ከሚያስጨንቅ ሐሳቦች አቤቱ ጠብቀኝ። እኔ ማየት በማልችለው ነገር ሁሉ አንተ ከኔ ፊት ቅደም። በሁሉ አቅጣጫ ጠብቀኝ፣ ከልለኝ። አሁን ቤተሰብህን በምናብህ በፊት አምጣ። ምናልባት ካንተ ርቀው ያሉ ሊሆኑ ይችላሉ። ምናልባት በሌላ ከተማ ናቸው። ምናልባት በሌላ አገር ናቸው። አንተ በዚያ መገኘት ባትችልም እግዚአብሔር ግን በዚያ አለ። እግዚአብሔር ሆይ ቤተሰቦቻችንን ላንተ አሳልፈን እንሰጣለን። ልጆቻችንን ጠብቃቸው፣ በትምህርታቸው ምራቸው፣ በጓደኝነታቸው ጥበብን ስጣቸው፣ ከሚጎዳቸው ነገር አረቃቸው፣ ወላጆቻቸውን ጠብቃቸው፣ በዕድሜያቸው ሁሉ ምሕረት ይከተላቸው። ቤታችንን በሰላም ሙላው፣ ፍቅር ይኑርበት፣ መተሳሰብ ይኑርበት፣ ይቅርታ ይኑርበት። አንተ በመካከላችን ኑር። ጌታ ሆይ አንዳንድ ጊዜ ነገ ምን እንደሚሆን እንፈራለን። ነገር ግን ነገ በአንተ እጅ ላይ ነው። የምንፈራውን ነገር ሁሉ በፊት እናኖራለን። ስለ ሥራችን ያለንን ፍርሃት እንሰጥሃለን። ስለ ቤተሰቦቻችን ያለንን ጭንቀት እንሰጥሃለን። ስለ ጤናችን ያለንን ፍርሃት እንሰጥሃለን። ስለ ገንዘባችን ያለንን ጭንቀት እንሰጥሃለን። ስለ ወደፊታችን ያለንን ጭንቀት እንሰጥሃለን። አንተ ግን ሰላምህን ስጠን። የሰው ልብ ሊረዳው የማይችለውንና ሰው በአእምሮ ሊገነዘበው የማይችለውን ያንተን የሆነውን ሰላም ስጠን። ዛሬ በፍርሃት ሳይሆን በእምነት እንነሳለን። ጌታ ሆይ ይህንን ቀን በእጅ እንሰጣለን። የዛሬ እርምጃችንን ምራ። የዛሬ ቃላችንን ጠብቅ። የዛሬ ውሳኔዎቻችንን ምራ። በምንሠራው ሥራ ሁሉ ጥበብን ስጠን። ሰውን እንዳንጎዳ ጠብቀን፣ ሰውም እንዳይጎዳን ጠብቀን። በሥራችን ላይ በረከትህን አፍስስ። በእጃችን የምንሠራውን ባርክ። የተዘጋ በር ካለ እነሆ እንደ ፍቃድህ በጌታ በኢየሱስ ስም ይከፈት።
መዘጋት ያለበት በር ካለ እንደ ፈቃድህ በኢየሱስ ስም ይዘጋ። ከኛ የተሻለውን እነሆ አንተ ታውቃለህና ጌታ ሆይ ቃልህን እናምናለን። እግዚአብሔር ይጠብቀናል። እግዚአብሔር መሸሸጊያችን ነው። እግዚአብሔር ይጠብቀኛል። እግዚአብሔር ከኔ ጋር ነው። እግዚአብሔር ቤተሰቤን ይጠብቃል። እግዚአብሔር መንገዴን ይመራል። እኔ በእርሱ እታመናለሁ። አባት ሆይ አመሰግንሃለሁ። ትናንትን ጠብቀኸኛል፣ ዛሬም ትጠብቀኛለህ። ስም የተባረከ ይሁን። ስለማየው አደጋ ሆነ ስላላየሁት አደጋ፣ በዚህ ሁሉ አደጋ ውስጥ ስለጠበቅከን እናመሰግንሃለን። ምናልባት አንተ ከኛ ያራከውን ነገር እኛ አናውቅ ይሆናል፣ አላየን ይሆናል። ምናልባት ከአደጋ ያዳንከንን አንረዳው ይሆናል። ነገር ግን እናምናለን፣ እናመሰግንሃለን፣ እንወድሃለን። ይህንን የእምነት አዋጅ አብረህኝ በእምነት ተናገር። እግዚአብሔር መጠጊያዬ ነው። እግዚአብሔር አምባዬ ነው። እግዚአብሔር መሸሸጊያዬ ነው። እግዚአብሔር ጠባቂዬ ነው። እኔ በእርሱ እታመናለሁ። እኔ ብቻዬን አይደለሁም። ጌታ ከኔ ጋር ነው። ቤተሰቤ በጌታ እጅ ነው። በፍርሃት ሳይሆን በእምነት እመላለሳለሁ። ዛሬ በጌታ ሰላም እሄዳለሁ። በጌታ ጥበቃ እተማመናለሁ። እግዚአብሔር ይጠብቀኛል። አሜን። ውድ ወንድሜና እህቴ ሆይ ዛሬ ከቤት ስትወጣ አትፍራ፣ ከቤት ስትወጪ አትፍሪ። ምክንያቱም ካንተ በፊት የሚሄድ እግዚአብሔር አለ። በአንተ ዙሪያ የሚጠብቅህ እግዚአብሔር አለ። በልብ ውስጥ ሰላም የሚሰጥ እግዚአብሔር አለ። ዛሬ ጌታ ይምራህ፣ ይጠብቅህ፣ ይባርክህ፣ ቤተሰብህን ይጠብቅ። በምትሄድበት ሁሉ ሰላሙ ካንተ ጋር ይሁን። በዚህ ጸሎት ከተጠቀማችሁ ይህንን ቻናል ላይክና ሼር ማድረግ አትርሱ። ይህ ብቻ አይደለም፣ ይህ ጸሎት ለሌሎች እንዲደርስ የእግዚአብሔርን ጥበቃ የሚጠብቁ የእግዚአብሔርን ጥበቃ ለሚፈልጉ ሰዎች እንዲደርስ ይህንን ጸሎት ሼር ማድረግ ፈጽሞ አይረሳ። በዚህ ቻናል ላይ እንዲህ አይነት ጸሎቶችን እንጸልያለን። ይህ ብቻ አይደለም፣ ለመንፈሳዊ ሕይወታችሁ ማደግና ለመንፈሳዊ ሕይወታችሁ ብስለት የሚሆንን የእግዚአብሔርን ቃልና የተለያዩ መንፈሳዊ ትምህርቶችን እንለቃለን። ስለዚህ ይህንን ቻናል ሰብስክራይብ ማድረግ ፈጽሞ አይረሳ። እወዳችኋለሁ። ተባረኩ።